አንዳንድ ሰው ጥቂት ዓመት ኑሮ ብዙ ልምዶች ይኖሩታል። አንዳንዱ ረጅም ዓመት ኑሮ ጥቂት ልምዶች ይኖሩታል። አንዳንድ ሰው ደግሞ 90 ዓመት ኑሮ የህይወት ታሪኩን ሲሞት ለመጻፍ አንድ ገጽ በግድ ምንድነው ታዲያ? አንድ ገጽ አይሞላም ህይወታችን ማለት ነው። እኔ ጊዜ አንጻራዊ ሆኖ ይታየኛል። በጣም ለየት ያለ ነገር አመለካከት አለኝ ስለ ጊዜ። የሌላውን አላቅም፣ ስለ ራሴ ጉዳይ ነው ማወራው። አንዳንድ ሰው ጥቂት ዓመት ኑሮ ብዙ ልምዶች ይኖሩታል። አንዳንዱ ረጅም ዓመት ኑሮ ጥቂት ልምዶች ይኖሩታል። በጣም ይገርመኛል። ለምሳሌ የ3 ዓመት ህፃን ቅዱስ ቂርቆስ ታወቃል። ቅዱስ ቂርቆስ ትልቅ ገል ተጽፎለታልና የኖረው ዓመት 3 ዓመት ነው ብለሽ ስታስተውይ ትገረሚያለሽ። እንዴት ሊሆን ቻለ ያለሽ። አንዳንድ ሰው ደግሞ 90 ዓመት ኑሮ የህይወት ታሪኩን ሲሞት ለመጻፍ አንድ ገጽ በግድ ለመሙላት ነው። አሁን የህይወት ታሪክ ጽፋለሁ ሰዎች ከዘመንም ከምን ሲያርፍና አቶ ገሌ እሺ በዚህ ዓመተ ምህረት እዚህ አካባቢ ተወለዱ፣ አደጉ፣ እድሜያቸው ለትምህርት ሲደርስ ተማሩ፣ አገቡ፣ ወለዱ፣ ሞቱ። ምንድነው ታዲያ? አንድ ገጽ አይሞላም ህይወታችን ማለት ነው። በጣም ከባድ ነው ለመሙላት። እንዴት ሊሆን ይችላል? የተገቢ ነው ብዬ አላምንም። ሰዎች ለአንድ ገጽ ኑሮ ምድር ላይ ለምን ይመጣሉ? አንበሳው ከዚህ በተሻለ ቢጻፍለት ታሪክ አድኖ ነበረ፣ አንድ ጫካ አቋርጦ ነበረ፣ እምቢ ብሎ ነበረ ምናምን ልትይ ትችያለሽ። የአንበሳ እንኳን ታሪክ ከጻፈ ሰው እንዴት አንድ ገጽ ማትሞላ ህይወት ሊኖር ይችላል? ስለዚህ ምድር ላይ የኖረበትን ዓላማ አልተረዳም ማለት ነው። ለምሳሌ ትልቅ ቫልዩ ምን ሰጠው ገንዘብ ነው። ግንዛቤን ሳይሆን ገንዘብ ነው። በምድር ላይ እንዳለ ሰው ሁሉ ነጭ ላቡን ያላበስኪ የሚኖረው ገንዘብ ነው። ኦኬ ጥሩ ነው። ሰው ገንዘብ ያገኝ ማለት አይደለም። ግን አንድ ሰው ለምሳሌ ገንዘብን የምታስቢው ወይ ያለሽን ሀብት ገንዘብሽን የምታስቢው ነቅተሽ ነው አይደለ? በህልምሽ ታስቢዋለሽ። አታቂም። ይኑርሽ አይኑርሽ አታቂው። በቃ የቀን መገልገያ ነው፣ የሌሊት አይደለም ነው። ኦኬ። ስለዚህ ሰው 70 ምናምን ዓመት ቢኖር 8 ሰዓቱን በእንቅልፍ በቀን ያሳልፋል። አጠቃላይ ኦልሞስት 30 ምናምን ዓመት ይተኛል። 40 ምናምን ዓመት ነው ምድር ላይ የሚኖረው ነቅቶ ማለት ነው። በጣም ጥሩ። ስለዚህ ሰው እድሜ ዘመኑን ገንዘብ ለማግኘት ከኖረና አካውንት ውስጥ 5 ሚሊዮን ብር ይኖር በትንሹ ወይም 10 አይዶን ነው እንዳያመጣጡ ያ ሰው ከዚህ ዓለም ይለያል ነው። ሲለይ እንደው ያለውን ቫልዩ ለማስረዳት ነው። እንዴት የለፋበት ነው መነገር ያለበት አይደል? ለምን ይሄው ታሪኩ ላይ 10 ሚሊዮን ብር ባንክ ውስጥ አስቀምጦ ሞታ ይባል? ምን ያህል እዛ ላይ ሲቆም ቆመ ነው። ልክ ሲተኛ እንደማያውቀው ነው። ምናልባት ከ10 ሚሊዮን ውስጥ አውጥቶ በጎ ስራ ካደረገበት፣ ድሆች ከረዳበት፣ ካበላበት፣ ካጠጣበት ያቺ ቫልዩ አግኝታ ሰው ዘንድ ነው ምልሽ እገሌ አብልቶ አጠጥቶ ተብሎ በጎ ከተነገረለት አምላክ ፊት ምን ቫልዩ ሊኖረው ይችላል? ሰው አለቀ እስከ እንትኑ ድረስ ማለት ነው። አብቅቷል። ሰው ለዚህ ብቻ አይደለም አልነበረም መፈጠሩ ነው። ዛሱ አይኔ ሁልጊዜ የዓለሙን ሳይንስ ተምረነዋል። ግን ችግሩ ግራ ብሬናችን ነው አክቲቬት የሚያደርገው። የተፈጠርንበትን ዓላማ ስለሚያስረሳን ለቁስ ነው የተወለድነው፣ ለቁስ ነው የምንኖረው፣ ለቁስ ነው የምንሞተው። ስፒሪቹዋል ዓለም አክሰስ ስለማናደርግ ታሪክ የለንም እንሞታለን ነው። እና ጊዜ በጣም አንጻራዊ ነው። መጀመሪያ ጥያቄ ስታነሺ የሆነ መጀመሪያው ላይ ምን አልኩኝ? ከእድሜ ይልቅ የህይወት ኤክስፒሪየንስ ብዙ ነው አልኩኝ። ራሴን ወከየ ነው የምናገር። ይሄ ዳሴን ከንቱ ምናምን አይደለም። ለምሳሌ 16 በላይ ሀገሮች አይቻለው፣ 29 መጽሐፍ ጽፌያለሁ። በበረሃ ውስጥ፣ በመርከብ ውስጥ፣ በአየር ላይ ብዙ ነገሮች ላወራልሽ እችላለሁ። የህይወት ታሪክ አውራ ብባል ኤክስፒሪየንስ ነው አይደል? ይሄ ሁሉ ትምህርት ቤት ውስጥ ምናምን ውስጥ እነዚህ ነገሮችና ከኖርኩበት እድሜ የሆነ ነገር ፈጥኗል። ኦኬ እዚህ ላይ ቆም ብዬ አስባለሁ ነው። ለምን ይሄ ሆነ ብዬ ሳስብ
ጊዜ አንጻራዊ ነው የሚለው መልስ እኔ ላይ ይመጣል። ለምሳሌ ገንዘብ ይበረክታል። እንዴት ይበረክታል? አስራት ሰዎች አስራት ይሰጣሉ ነው። እግዚአብሔር ላበርክትላችሁ አስራቴን ስጡኝ ይላል አይደል? እግዚአብሔር ቸግሮት አይደለም ኦር ሳምቲንግ አይደለም። ስትሰጪ ይትረፈረፋል ነው። አታውቂውም ሲትረፈረፍ ድንገት ይመጣል። ለምሳሌ እኩል ደሞዝ እኔም አንቺም እናገኛለን ኦር እኔና አንቺና ሌላ ያንቺ ተርፎሽ የዛኛው ደግሞ ወዲያው ቡን ይላል። ምንድነው ቡን ያደረገው? አንዳንዱ ደግሞ ሰጥቶት አያልቅም። ይሄ ማለት ብሌሲንግ ይባላል፣ በረከት። በጣም ሰዎች ገንዘባቸው እንዲባረክ ብቻ ነው የሚመኙት፣ ግን እድሜያቸውም እንዲባረክ ቢጸልዩ መልካም ነው ብዬ አምናለሁ። አንድ ጊዜም ባርከው አልፋ እግዚአብሔር ሆይ ጊዜም ባርከው ካልሹ እኔ እንጃ በጣም በጥቂት ጊዜ እጅግ ብዙ ስራ ላይ ያሰራሽ ይችላል። በቃ እኔ በራሴ ህይወት ያየሁት ነው። ሶ ዊትነስ ነኝ፣ አንድ ምስክር ነኝ። ለምሳሌ በጣም የሚገርመኝ መጽሐፍ ቅዱስ ክፍል አለ። ሁልጊዜ እንደው ሳነበው እደነቃለሁ ነው። አንደኛው ሐዋርያት ክርስቶስ ሳይጠራቸው በፊት የተለያየ ሙያ ያላቸው ናቸው። ለምሳሌ ታክስ ይሰበስባል ለማቴዎስ፣ እነ ጴጥሮስ እና ዮሐንስ አሳ አጥማጅ ናቸው። ሌላም እነ ቶማስ የግንብ ስራ ወዘተረፈ። ሉቃስን ብትዩ ሐኪም ነው። የተለያየ ሙያ ናቸው ነው። ሰው ይጠራቸዋል። ሲጠራቸው ህይወት ተለወጠ። ያቺ ሞመንት የህይወት ቁልፍ ትለወጣለች። ምንድነው የሆኑት? ሱፐርናቹራል ነገርን ኤክስፒሪየንስ ማድረግ ጀመሩ። ምሳሌ እንዳይረባቸው ህብስት በርክቶ ይበላሉ። በቃ ቀረለ ማለት ልፋት ቀረለ ነው። በጣም ትልቅ ጉዳይ ነው ማወራው። አሁን እንደውም እስካሁን ካለው ለኔ ትልቅ ጉዳይ ነው ይሄ ብናገረው። ውሃው ወይን ይሆናል። ባህር ላይ እንምጣ ሲሉት እነ ጴጥሮስ ነው ይላቸዋል። ነፋስ ሲገሰጽ ያሉ ሙሴ ብርሃን ሲበራ በጣም ስፍር ቁጥር የሌለው ነገር ያሉ ሰው የነበሩበት ህይወት በጣም በቃ አይተውት ማያውቁት ነው ተለውጧል። ይሄ ህይወት ተለውጧል። ሶ ከስቅለቱና ከትንሣኤው በኋላ ጥቂት ሲለያቸው ወደ ድሮ ስራቸው ኖሩ ጀመሩ። ጴጥሮስ የጣለውን አሳ ማጥመጃ ሄደ ነው እና አሳ ለማጥመድ ሌሊቱን ሁሉ ይታገላሉ ነው። የትግል ህይወት ነው እና ዓለም ለኔ እንደዛ ሌሊት ሆኖ የሚታየኝ ዳይሜንሽን አለ። ትግል አሳ ግን የለም። መታገል አሳው ግን አይገባ። በኋላ ንጋት ላይ ወደ ውሃው ዳርቻ ጌታ ይገለጻል። ንጋት ራሱን ችሎ ትርጉም አለው እና መረቡን በቀኝ በኩል ጣሉ ይላቸዋል እና በቀኝ በኩል ሲጥሉት 153 ትልልቅ አሳዎች ተያዙ። ቅጽበቱን በጣም መመልከች። ቀያ ወደ ቀኝ የቀኝ መንገድ በጣም ቀላል አይደለም። ግራ ሌላ ነው። ሌፍት ልፋት ነው። ቀኝ ራይት ነው እና ወደ ቀኝ ሲመጡ 53። አሁን አሳውን ደግሞ ጠብሰን እንበላለን እናዘጋጃለን እንዳይሉ ሌላ የተጠበሰ አሳ ማን እንዳዘጋጀው የማይታወቅ ህብስታል እና ተለወጠ ነው። ኦኬ ያ ከሆነ ሰዎች ስጋዊ ማንነታቸውና መንፈሳዊ ማንነታቸው ማዋሃድ ከቻሉ ተዋህዶ ማዋሃድ ከቻሉ በዚህ ልዕልና ደረጃ አሉ። አሁን ግን እየተከተልን ያለነው የግራውን መንገድ ነው። ለምሳሌ እግዚአብሔር 90ውን እኔ ልሸከምላችሁ ግድ የለም 10ዋን ተሸከሙ አይነት ነው። እኛ ደግሞ ኖ ግድ የለም እኛ 90ውን እንሸከም 10ዋን ነው ላንተ የምናሸክመው። ኦኬ ኮንቲኒው ሂዱ አይነት ይመስላል። ለምሳሌ አጠቃላይ ቅዱሳት መጻሕፍትን ትምህርት ስትመለከቺ በዚህ ዓለም ስላለው ጉዳይ እንድንጨነቅ አልተፈቀደልን። አትጨነቁ ነው በጣም ትልቁ ሜሴጅ። አትጨነቁ ስለምትበሉ፣ ስለምትጠጡት፣ ስለምትለብሱት አትጨነቁ። ጀስት የሰማይ ወፎችን ተመልከቱ። ከምግብ ጋር ተያይዞ ከልብስ ጋር ተያይዞ የምድረ በዳ አበቦችን ተመልከቱ። ሰሎሞን እንኳን ከነሱ እንዳንዱ አልለበሰም። እናንተችን መንግስቷንና ጽድቋን ፈልጉ እኔችን ቀድጃታለሁ፣ በዚህ ምንም የምታጡት ጉዳይ የለም ባካችሁ አይነት ነው። ትኩረት ማድረግ ያለብኝ ወደ አዘዘኝ ይመስላል። መንግስቱ ምንድነው? ጽድቅ ምንድነው? ሌላ ጉዳይ ነው። ኦኬ
አሁን ግን ዓለም እንዲገለበጠችብን ያን ጉዳይ ያን ሪያሊቲ ነው። አይሽ መነሳንሱን ወደ ግራ እንደምናዞረው ይሄ ጥረግረ ብላ የሚለውን በጣም አድካሚ ሆነን ወደ ቀኝ እንዳናዘነብል ሆነን 90% ተሸክመን መንገዳገድ ግዴታችን ሆነ ማለት ነው። ብሌሲንግ የለም ላይፋችን ላይ ነጭ ላብ አልብት እስከ ሞት ድረስ ትጓዣለሽ። ይሄን ኤክስፒሪየንስ ማድረግ አቺ ምክንያቱም እሱ ያለ ሌላ ነው። ተጨነቁ አትጨነቁ ያለን መስመር አለ። አትጨነቁ ካለ አልጨነቅም፣ ተጨነቁ ላለው እጨነቃለሁ ነው። ስለዚህ ይሄን እሰጥሃለሁ የሚጨመርልሃል። ይሄ ምድራዊ ላይ ያለውን ጉዳይ ዓለም ማየት የሚፈልገውን የሚጓጓውን ሁሉ እሰጥሃለሁ፣ አትጨነቅ ልጄ፣ የኛውን ተጨነቅ ካለኝ አምላኬ አልፋ እግዚአብሔር ነው ይሄን ያለው። አደምጠዋለሁ። ካደመጥኩት የኔ ሪያሊቲ ሌላ ነው። አንድ ዓለም ላይ እንኖራለን። እኔ የምኖርበትና አንድ ሰው የሚኖርበት ሪያሊቲ ይለያያል ነው። ልክ እንደ ቀኙና ግራው መንገድ ነው። ይታገላል እያለ አንዳንዱ ደግሞ አይታገልም። ለምሳሌ ሁሉን ጥለው የሄዱት ተመልከቻቸው። በረሃ ውስጥ አይራቡም እኮ ምግብ አይደል የሚፈልጉ። ምግብ ከፈለጉ አንድ መልአክ ተልኮ ልክ እንደ ኤልያስ ብስት ይመግባቸዋል። ያ ደግሞ በማዕዛን ብቻ ይረካሉ። በቃ ዛሱ ምግብ ከቆመ እነሱ ማየት የሚፈልጉት ሌላ ሪያሊቲ ነው። ብርሃን ሲወርድ መላእክት ሲወጡ ሲወርዱ ሌላ ዓለም ሌላ ምድር ላይ ሆኖ ጀስት ሄቨንን እንደማጣጣም እንደ ያዕቆብ ተኝቶ ድንጋይ ተንተርሶ የወርቅ መሰላል እንደተመለከተው ምድር ላይ ሆኖ ረቂቁን ዓለም ያያሉ ነው። ይሄ ደግሞ ጥሮ ግሮ ላቡን ጠፍ አድርጎ ይኖራል። እና ምንድነው ወደ መጽሐፉ ስንሄድ ብዙ ጊዜ የሚባለው ኮንሰፕት ካንዱ አንዱ ይለያያል። በቃ ይሄን ያየሁት ነው፣ በራሴ ነው። ሌላው አይመለከተኝም። በዚህ ላይ አንድ የራሴ የሻራ ያለኝ ሰው በመሆኔ ማለት ነው። ስለዚህ ሰዎች ጊዜያቸው እንዲባረክ እግዚአብሔርን ቢጠይቁት አንድ ምክሬ ነው። አምናለሁ፣ በጣም አምናለሁ። ይሄ ምንም ትምለው አይደለም። እና 29 መጻሕፍቶቹ ብዙ አይነት ክፍል ናቸው። የሃይማኖት መጻሕፍት አሉ፣ የጥበብ መጻሕፍት አሉ፣ የእውቀት መጻሕፍት አሉ። መጀመሪያ የጻፍኩት ነገረ ማርያም በብሉይ ኪዳን የሚል መጽሐፍ ነበረ። እዛ ላይ የጻፍኩት የቅድስት ድንግል ማርያምን ምሳሌዎች ከዘፍጥረት አንስቶ እስከ ሚልኪያስ ነው። 500 ገጽ የሆነ መጽሐፍ፣ ትልቅ መጽሐፍ ነበረ። 144 ምሳሌዎች ነው የጻፍኩት። ይሄ በጣም የሚያስደስተኝ የበኩር ልጄ እንደምትይው አንቺ የመጀመሪያ እንትን ነው። አሁን በእንግሊዘኛ ተተርጉሞ ደግሞ ይገርማል። በእንግሊዘኛም 500 ፔጅ ሆነ ሲተረጎም። አሁን ወደ አማዞን ይገባል በቅርቡ ማለት ነው። 30ኛ ልጅ እንደማለት ነው። 4 ተከታታይ ነገረ ማርያም ቮሊዩሞች ነበሩ። የኢትዮጵያው ስኮላር ሊቅ አባ ጊዮርጊስ ዘጋስጫ የደረሳቸው ወደ 4 የሚጠጉ መጻሕፍቱን ከግዕዝ ወደ አማርኛ እንደገና ኮሜንትሪ ትርጓሜ ሰርችላቸው የታተሙ አሉ። ከግዕዝ ዝም ብሎ የተተረጎሙ አሉ። እንደ ሂቃር፣ እንደ ራይሳቤላ፣ እንደ ፊሳሎጎስ አሁን ከ1500 ዓመት በኋላ ነው ከግዕዝ ወደ አማርኛ የተረጎምኩት። ትልቅ ስራ ነው። የያዕቆብ ዘስሩግ መጻሕፍት የተረጎምኳቸው አሉ። መልካ ማርያም፣ መልካ ኢየሱስ፣ መልካ ማርያም ዳግሚት፣ ሳልሲት፣ ከአስላሴ የሚባሉ መልክ የሚባል ድርሰት አለ። የነሱ ትርጓሜ ተዘጋጀ አለ። ከምርምር ደግሞ መጽሐፍ ቅዱስና ሕክምና ሳይንስ በጣም ራሱን ችሎ የሚወራበት ነው። አንዱ መጽሐፍ ለምሳሌ ብሉ አትብሉ የተባሉ ምግቦች ሰውን ሲያከራክሩ ትሰሚያለሽ ሚዲያ ላይ። ግን ለምን እግዚአብሔር አስቀድሞ ከለከላቸው? ሳይንቲፊካሊ ነው የሰራሁት። በጣም የቆየ መጽሐፍ ነው። በጣም አሪፍ መጽሐፍ ነው። ስለ ጄኔቲክ ዲዚዝ፣ ስለ ቫይረስ፣ ስለ በቃ አጠቃላይ ሰው ከጤናውን እንዴት መጠበቅ ይችላል የሚለው በጣም ጥሩ መጽሐፍ ነው። ብዙ ዶክተሮች፣ የሜዲካል ዶክተሮች ገዝተውታል። ሌላው የአስትሮኖሚ መጻሕፍቶች ናቸው። አንድሮሜዳ 1፣ አንድሮሜዳ 2፣ ማዛሮት፣ የኢትዮጵያ ዘመን ቀመር፣ እነዚህም ፒውር አስትሮኖሚ ናቸው። 888 እና 37 አልፋ 73 ደግሞ ያው የኢትዮጵያ ፊደል ያለውን ሴክሬት እና ረቀቅ ያለ ጉዳይ የሚያነሳ ነው። በኮርስ ደረጃ ያው ለተማሪዎች የማስተምረው ነው። መጨረሻ የጻፍኩት በአማዞን ላይ ያለ መጽሐፍ ነው። ዘ ሰን ኦፍ ራይቸስነስ ይላል። የእንግሊዘኛ ነው። ኢትዮጵያ
የሳክሪድ ዶርዌይ ቱ ዘ ላይት ኦፍ ክራይስት ይላል ሰብታይትሉ። ኢትዮጵያ ክርስቶስን ለማግኘት የተጓዘችበት የብዙ ሺህ ዓመት ጉዞዋን የሚያሳይ ነው። የሃይማኖት መጻሕፍት ነው። በስፋት ነው እስካሁን ያነሳ ነው። ራሱ በቂ ነገር ይመስለኛል። በእርግጥ ጥበብ ታሳልቃለች እንጂ አታልቅም። በጣም ሰፊ ዓለም ነው። በጣም የሚያስደስት ዓለም ነው። ከመጥበብ መጠበብ ከጠብ ጥበብ ይበልጣል። ይህን ብቻ ቢይዙ በቂ ነው። በቃና ከፍ ብለው እንዲመለከቱ ዝቅ ካልሽ ዝቅታ ብዙ ጊዜ ላለው እንደ አሳማ ጭቃ ውስጥ ከመርመጥመጥ በልዕልና መጓዝ የንስር ክንፍን ገንዘብ አድርጎ መብረር እየተቻለ ለምንድን ነው እንደንትኑ ነው በቃ። እና ሰዎች ሌላ የሚናገሩትን ነገር በጣም ቢጠነቀቁ ከባድ ነው። አንደኛ በእኛ ትምህርት ከነፍስ የሚወለዱ ነገሮች አሉ። ልብ መውለጃ ናት። ቃልን ትወልዳለች፣ ትንፋስን ታወጣለች። ስለዚህ ልብ ሐሳብ ነው። ሰዎች የሚያስቡት ራሱ ኃይል አለው እንኳን የሚናገሩት። ስለዚህ የምናስበውን በጣም ብንጠነቀቅ ራሱን የቻለ ኃይል ስለሆነ ማለት ነው። በእኛ በለም የሚወከል ነው። ሁለተኛ ኃይለ ንባብ የሚባል አለ። ቃል ነው። ቃል በጣም ኃይል አለው እና የምንወረውራቸው ቃላቶች እጅግ ከፍተኛ ኃይል አላቸው። አንድ ነገር ወደ አንድ ቅርጽ የመለወጥ አቅም አላቸው። ለምሳሌ ይሄ ውሃ ቀተሽልኛል አይደለ? እስካሁን ያወራነው ነገር በጎ ነገር ነው። ገባሽ? በጎ ነገር ስለሆነ ይህን ውሃ ደስ ብሎኝ ነው የምጠጣው። ምክንያቱም የተናገርኩት ቃል ኤነርጂ ውሃው ላይ ያርፋል ነው። ጀስት ሜሞሪውን ይይዘዋል ነው። ለምሳሌ እናት አባቶቻችን ጠበልን ውጪ ያስቀምጣሉ። ጀስት ለምን የምንናገረው ነገር ውሃውን ያረክሰዋል ነው፣ ይበክለዋል እና አንቺ ያድነኛል ብለሽ ምጠጪው መልሶ ይገልሻል ነው።